ባል ሚስቱን ሸውዶ ጭፈራ ቤት ይገባል። ሲጋት ያመሽና ስክር ጥንብዝብዝ ብሎ ይወጣል። በጣም ስለመሸ እንደምንም እየተንገዳገደ ቤቱ ይደርሳል። በሚቀጥለው ቀን ጠዋት ከእንቅልፉ ሲነሳ ሃንጎቨር ጭንቅላቱን ሊያፈነዳው ደርሷል። ራሱን ያገኘው ግን አልጋው ላይ በትክክል አንሶላ ውስጥ ገብቶ ተኝቶ ነበር። ገረመው። በቃ ሚስት የገደለችኝ፣ እንደዛ ሰክሬ አይታኝማ መቼም ቢሆን አታናግረኝም እያለ ከራሱ ጋር ንትርክ ገጥሟል። እንደምንም ተነስቶ ዞር ሲል አልጋው ጎን አስፕሪንና ውሃ በብርጭቆ ተቀርጦ ተቀምጦለታል። ግራ ገባው። እንዴ ሚስቴ ናት ይሄን ያደረገችው? እንዴት አላካበደችም ብሎ ተገረመ። አስፕሪኑን ከዋጠ በኋላ ወደ ጠረጴዛው እየተጎተተ ሄደ። በሚስቱ የተጻፈ አጭር መልእክት እንዲህ ይላል። የኔ ማር ቁርስ ስለደረሰ የታችኛው ክፍል ውረድና ከልጅ ጋር ቀማምስ። ዋ ሳትበላ እንዳትሄድ። ባል አሁን ተደነጋገረ። እየተደነቀ ወደ ታችኛው ክፍል ወረደ። የ8 ዓመት ልጁ ቁርስ እየበላ ነበር። ልጁን ግንባሩ ላይ ሳም አድርጎ ትላንት ቤት ሰክሬ ስገባ እናትህ ምን አለች? መቼም ንዴቷን መቆጣጠር እንደማትችል ይገባኛል አለው። ኧረ አባዬ እሷ እንኳን ልትበሳጭ ሳቅ በሳቅ ሆና ነበረ። በሩን ስታንጓጓው ከአልጋዋ ብድግ ብላ በሩን ከፍታ አንተን እንደ ሕፃን ልጅ ተሸክማህ ማለት ይቻላል አልጋ ላይ አስተኛች። ከዛ ልብስህን ልታወልቅልህ ስትሞክር ምን እንዳልክ ታውቃለህ? ምን አልኩ አለ አባት ተደናግሮ። አንቺ ሴትዮ እንዳትነኪኝ፣ እኔ ባለ ትዳር ነኝ፣ በፈጠረሽ አትንኪ ነው ያልከው አለው። ታማኝነት ማለት አእምሮህ በሌለበት ቅጽበት እንኳን ለቃል ኪዳንህ መቆም መቻል ነው። ዛሬን ለነገ እንኑር። መልካም ጊዜ